ሰው ሱፊ መሆን መብት አለው። የደረሰበት የዕልም መጠን ከመሻይኾቹ ያገኘው መስመር ይህን ሊሆን ይችላል። ሌላኛው ተብሊግ መሆን ሊፈልግ ይችላል። ሶስተኛው ሰለፊ መሆን ሊፈልግ ይችላል። ሁሉንም እኩል የማስተዳደር ግዴታ አለበት መጅሊስ። ማንንም በመዝሃቡ ሊገፋው አይገባም። መጅሊስ ማለት መስጂድ ማለት ነው። መስጂዱ ሰው ሲገባ መታወቂያን ጠይቅም ሱፊያነ ሰለፊያነ ብለን ገብቶ ይሰግዳል። መጅሊስም ላይ እኩል ከመዝሃብ በአቋሙ ውጭ አገልግሎት ሊያገኝ ይገባል። አንድ ሰው ሱፊ በመሆኑ ከመጅሊስ ኢማምነት ከመስጂድ ኢማምነት ሊገፋ አይገባው። የሰማናቸው አንዳንድ ታሪኮች አሉ። አብዛኞቹ ተጋነዋል። የተሰሩ ክፍተቶች የተነሱ ኢማሞች ካሉ የተገፉ ሙአዚኖች ካሉ ወደ መስጂዳቸው ሊመለሱ ይገባል። ይሄ መጅሊስ የመጀመሪያ ስራው በደል ካለ ሊያረግፈው ይገባል። ያ ሁሉ መስዋዕትነት የተከፈለው እኩልነት ፍትህ ለማቀፍ እንጂ ለመግፋት አይደለም። የሐሳብ ልዩነታችንን በዕልም እንወያያለን። ሰለፊ ሱፊ ቁጭ ብለን ዑለማዎቹ ያስቀመጡት መስፈርት አለ እናወራለን።